ጤና ይስጥልኝ አድማጮች፣ እንኳን ለ85ኛው የኢትዮጵያ የድል በዓል መታሰቢያ አደረሳችሁ። በቅድሚያም አርዕስተ ዜና። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የዛሬ 6 ዓመታት ለጦርነት መቀስቀስ ምክንያት ነበር በተባለበት ምርጫ የተመረጡ የምክር ቤት አባላትን ዛሬ ሰብስቦ ፕሬዝዳንትና አፈ ጉባኤ መረጠ። የሱዳን መንግስት የካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያን መንግስት ወነጀለ። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ የሱዳንን ውንጀላ መሰረተ ቢስ ሲል አጣጥሎታል። በአንጻሩ ሉዓላዊ የአገሪቱን ድንበር ጥሳለች ያላትን ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲልም ከሷል። ዩናይትድ ስቴትስ ኤርትራ ላይ ጥላው የነበረችውን ማዕቀብ ለማንሳት መዘጋጀቷን ከዩናይትድ ስቴትስ መንግስት የውስጥ ሰነድ መመልከቱን ሮይተርስ የዜና ምንጭ ዛሬ ዘገበ። ዜናው በዝርዝር። በብሔራዊ ምርጫ ቦርድ እውቅና የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የዛሬ 6 ዓመት ለጦርነት መቀስቀስ ምክንያት ነበር በተባለበት ምርጫ የተመረጡ የምክር ቤት አባላትን ዛሬ ሰብስቦ ፕሬዝዳንትና አፈ ጉባኤ መረጠ። ምክር ቤቱ ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ የመረጠው በአንድ ተቃውሞ በ3 ድምፅ ተአቅቦና በአብላጫ ድምፅ መሆኑ ተገልጧል። ወይዘሮ ኪሮስ ሀጎስ የክልሉ አፈ ጉባኤ እንዲሁም ወይዘሮ ምረት በረሀ ምክትል አፈ ጉባኤ ሆነው መመረጣቸውንም ህወሓት በይፋዊ የፌስቡክ ገጹ አሳውቋል። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍትናንት ጄኔራል ታደሰ ወረደን የስልጣን ዘመን ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለተጨማሪ 1 ዓመት ማራዘማቸው የሚታወስ ነው። ጄኔራል ታደሰ ወረደ በበኩላቸው ከሰሞኑ በሰጡት መግለጫ የህወሓት አካሄድ የፕሪቶሪያ ውልን የሚጥስ መሆኑን በመግለጽ ስልጣናቸውን እንደማያስረክቡ አሳስቧል። የሱዳን መንግስት የካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያን መንግስት ወነጀለ። በጉዳዩ ላይ ለመምከርም በኢትዮጵያ የሱዳንን አምባሳደር ዛሬ መጥራቱ ታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ የሱዳንን ውንጀላ መሰረት የለሽ ሲል አጣጥሎታል። ወታደራዊ ቃል አቀባይ ብርጋዴር ጀነራል አሲም አዋድ አብደል ውሃብ የሰጡትን መግለጫ ጠቅሶ አሶሺየትድ ፕሬስ እንደዘገበው በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ ጥቃት ያደረሱ ሰው አልባ አውሮፕላኖች ወይንም ድሮኖች ከባህር ዳር ከተማ ስለመነሳታቸው መረጃ አለን ብሏል። እነዚህን ድሮኖች ለኢትዮጵያ መንግስት በማቅረብ ደግሞ የተባበሩት አረብ ኤምሬትስን ከሷል። የሱዳን መንግስት የተባበሩት መንግስታት ባለሙያዎች ቡድን እና ዓለም አቀፍ የሰብአዊ መብት ተከራካሪዎች የተባበሩት አረብ ኤምሬትስን የሱዳን ፈጥኖ ድራሽ ኃይሎችን በመርዳት ይከሷታል። የኤምሬትስ ባለስልጣናት ግን ክሱን ውድቅ ያደርጋሉ። ቃል አቀባዩ አክለውም እኛ በየትኛውም ሀገር ወረራ መፈጸም አንፈልግም፣ ነገር ግን ለሚደርስብን ጥቃት ምላሽ እንሰጣለን ሲሉ ለዘጋቢዎች መግለጻቸውን የዜና አውታሩ ጠቅሷል። የሱዳንን ውንጀላ መሰረተ ቢስ ሲል በመግለጫው ያጣጣለው የኢትዮጵያ ውጭ ጉዳይ ሚኒስቴር በአንጻሩ ሉዓላዊ የአገሪቱን ድንበር ጥሳለች ያላትን ሱዳን በትግራይ ክልል የሚገኙ አማጽያንን ትረዳለች ሲል ከሷል። ይህን የጥፋት ድርጊት ይፋ ሳያደርግ የቆየውም በሁለቱ ሀገራት መካከል ባለው ትስስር ምክንያት ነው ማለቱን የፈረንሳይ ዜና አገልግሎት ዘግቧል። ዩናይትድ ስቴትስ ኤርትራ ላይ ጥላው የነበረውን ማዕቀብ ለማንሳት መዘጋጀቷን ከዩናይትድ ስቴትስ መንግስት የውስጥ ሰነድ መመልከቱን ሮይተርስ የዜና ምንጭ ዛሬ ዘገበም። የአሜሪካ ውሳኔ መርከቦች በሚመላለሱበት በቀይ ባህር መስመር ላይ ከምትገኘው አፍሪቃዊት ሀገር ስልታዊነት ጋር የተያያዘ መሆኑን ተንታኞች መናገራቸውን የዜና ምንጩ አክሎ ዘግቧል። የዩናይትድ ስቴትስ እርምጃ ከኤርትራ ጋር ያላትን ግንኙነት ከማሻሻል ባሻገርም እንደ ሳውዲ አረቢያና ኢትዮጵያ ላሉ ሀገራትም መልእክት የሚያስተላልፍ መሆኑን የዜና ምንጩ ተንታኞችን ጠቅሶ አትቷል። በኢራን ጦርነትና በፍኖተ ሆርሙዝ መዘጋት ምክንያት ቀይ ባህርን የመቆጣጠር ጠቀሜታ ልዩ ትኩረት ማግኘቱንም ሮይተርስ አክሎ ዘግቧል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌም የዓለም ዜና ነው። ዩናይትድ ስቴትስ በኢራን ፍኖተ ሆርሙዝ ጉዳይ ጦርነት እንደማትሻ አሳወቀች።
በሆርሙዝ ሰርጥ የመርከቦች እንቅስቃሴ ማስተናበር ብትጀምርም የተኩስ አቁሙ አለማክተሙን ገልጣለች። በማናቸውም የንግድ መርከቦች ላይ የሚሰነዘር ጥቃት አውዳሚ ያለችው አጸፌታ እንደሚኖረውም ዝታለች። የዩናይትድ ስቴትስ የጦር ሚኒስትር ፔት ሄግሴት አገራቸው ይህን መንገድ የመረጠችው ለሰላም ስትል መሆኑን ተናግሯል። ይህ ሰላማዊ ዘመቻ እንዲሆን ምርጫችን ነው። ሆኖም ግን ህዝባችንን፣ መርከቦቻችንን፣ አውሮፕላኖቻችንና ይህን ተልዕኮ ያለምንም ማመንታት ለመከላከል መሳሪያዎቻችን አቀባብለን በተጠንቀቅ ላይ ነን። ለኢራን መልእክታችን ምንም ውስጥ የሌሉበት መርከቦች በነፃነት ይለፉ። ይህ ዓለም አቀፍ የውሃ መስመር የሁሉም ሀገራት ነው። የኢራን የቀረጥና የግብር አሊያም የቁጥጥር መስመር አይደለም። ይህ የጦር ሚኒስትሩ ንግግር የተሰማው ዩናይትድ ስቴትስ በፍኖተ ሆርሙዝ የንግድ መርከቦች እንቅስቃሴን በእጀባ ለማስጀመር ጥረቷን ካሳየች ከ2 ቀናት በኋላ ነው። ኢራን በእስራኤል ዩናይትድ ስቴትስ በተከፈተብኝ ጦርነት የተነሳ በሚል የንግድ መርከቦች መመላለሻ መስመሩን እንደዘጋች ነው። በኢራን ክልከላ የተነሳ 22500 መርከበኞች በ1550 የንግድ መርከቦች ውስጥ በባህር መስመሩ ማለፍ ሳይችሉ መቅረታቸውም ተዘግቧል። የአውሮፓ ህብረት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቀረጥ ለመጨመር ከዛቱ በኋላ ለሚመጡ ማናቸውም ጉዳዮች ዝግጁ መሆኑን አሳወቀ። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርዙላ ፎንደር ላይን ዛሬ ባሰሙት ንግግር ዩናይትድ ስቴትስ ከአውሮፓ በሚላኩ የቤትና የጭነት ተሽከርካሪዎች ላይ በግሏ የቀረጥ ጭማሪ የምታደርግ ከሆነ ህብረቱ ለማናቸውም ነገሮች ዝግጁ መሆኑን ተናግሯል። አሁን በሁለቱም ወገኖች ያለንን የተለያዩ ዲሞክራሲያዊ ሂደቶችን እያከበርን ይህንን ስምምነትም እየተገበርን ነው። በአውሮፓ ህብረት በኩል አሁን የቀሩትን የቀረጥ ግዴታዎችን ለመተግበር የመጨረሻ ደረጃዎች ላይ ነን። በተመሳሳይ ጊዜ አሜሪካም ግዴታው አላት። ለምሳሌ ስምምነት የተደረሰበት ከፍተኛው ጣሪያ መጣጣምም አሁንም አስደናቂ ነው። ስለዚህ ከዚህ ስራ የጋራ ጥቅም፣ ትብብርና አስተማማኝነትን እንሻለን። ለማንኛውም ሁኔታም ዝግጁ ነን። የኮሚሽኑ ፕሬዝዳንት የቬና አርሜኒያ ውስጥ ዛሬ ባሰሙት ንግግር ስምምነት ነው በማለት በአንድ ወገን ስምምነቱን መቀየር እንደሌለበት አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕ ከአውሮፓ ወደ ሀገራቸው በሚገቡ የቤትና የጭነት ተሽከርካሪዎች ላይ 25 በመቶ ቀረጥ ለመጨመር ባለፈው አርብ መዛታቸው ይታወሳል። የብሪታንያ መንግስት በዩክሬን ጦርነት ለሩሲያ ወግነው የሚሰለፉ ተዋጊዎችን ይመለምላሉ፣ ሰው አልባ ጥያራዎችንም ያመርታሉ ያላቸው 35 ሰዎችና ተቋማት ላይ ዛሬ ማዕቀብ ጣለ። ማዕቀብ የተጣለባቸው ሰዎችና ተቋማት ዩክሬን ውስጥ ለመዋጋት ከሶማሊያ፣ ከኢራቅ፣ ከሶሪያና ከየመን የተነሱ ናቸው ሲል ሮይተርስ የዜና ምንጭ ዘግቧል። አብዛኞቹ ከካሜሮን ሩሲያ የገቡ ምልምሎች ከዋና ከተማይቱ ሞስኮ 88 ኪሎ ሜትር ርቀት ላይ የታታርስታን ሪፐብሊክ ውስጥ በሚገኝ ሰው አልባ አውሮፕላኖች ወይም ድሮኖችን ማምረቻ ተቋም ውስጥ እንደሚሰሩም ተዘግቧል። ምዕራብ ጀርመን የላይፕሲጅ ከተማ ውስጥ በተሽከርካሪ ግድያ የፈጸመው የ33 ዓመት ጀርመናዊ ፍርድ ቤት ሊቀርብ ነው። ግለሰቡ ትናንት ወደ እግረኞች መኪና በፍጥነት በመንዳት በፈጸመው አደጋ የ63 እና የ77 ዓመት 2 ሰዎች ሕይወትን አጥፍቷል። ሌሎች 3 ሰዎች ደግሞ በብርቱ መቁሰላቸው ተገልጧል። የግድያ ድርጊቱ ሆን ብሎ መፈጸሙን ፖሊስ ይፋ አድርጓል። ግድያውን የፈጸመው ግለሰብ ምክንያቱ ባይታወቅም ፖለቲካዊ አሊያም ሃይማኖታዊ ምክንያት የሌለው መሆኑ ተገልጧል። ሆኖም በቅርቡ የአእምሮ ጤና ምርመራ ወደሚደረግበት ሐኪም ቤት በራሱ ጊዜ ሄዶ እንደነበር መርማሪዎች ለዜና አውታሮች ተናግሯል። ይህ ዶቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። በብሔራዊ ምርጫ ቦርድ እውቅና የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የዛሬ 6 ዓመታት ለጦርነት መቀስቀስ ምክንያት ነበር በተባለበት ምርጫ የተመረጡ የምክር ቤት አባላትን ዛሬ ሰብስቦ ፕሬዝዳንትና አፈ ጉባኤ መረጠም። የሱዳን መንግስት የካርቱም አውሮፕላን ማረፊያን ጨምሮ በሱዳን የተለያዩ አካባቢዎች ለተፈጸሙ የአየር ጥቃቶች የኢትዮጵያን መንግስት ወነጀለ። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ የሱዳንን ውንጀላ መሰረት የለሽ ሲል አጣጥሎታል።
ዩናይትድ ስቴትስ ኤርትራ ላይ ጥላው የነበረችውን ማዕቀብ ለማንሳት መዘጋጀቷን ከዩናይትድ ስቴትስ መንግስት የውስጥ ሰነድ መመልከቱን ሮይተርስ የዜና ምንጭ ዛሬ ዘገበ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።